ሰይጣን የሚቀናበት ሰው ማለት ኪንግ ቮን ነው። ከላይ የምታያቸው በሙሉ ኪንግ ቮን እንደገደላቸው የተረጋገጡ ሰዎች ናቸው። ዝም ብሎ ምስኪን ሰዎች እንዳይመስሏቸው፣ ከሱ የባሱ ሪል ጋንግስተር ነበሩ። ጀለስም ከልጅነቱ ጀምሮ አስቸጋሪ ልጅ ነበር። ፖሊስ ራሱ ለመግባት የሚፈራበት የአሜሪካ አስፈሪው ሰፈር ቺካጎ ውስጥ የሚገኘው ኦብሎክ ውስጥ ነው ተወልዶ ያደገው። ኦብሎክ ማለት በጠራራ ፀሐይ ሰው የሚገደልበት፣ ማንም ሰው ድርሽ የማይልበት፣ የጥይት ድምፅም እንደ ቀልድ የምትሰሙበት በጣም አዛ የሆነ ሰፈር ውስጥ ነው። በጣም አሰቃቂ ነገሮችን እያየና እያደረገ ያደገው። ገና ቲኔጀር እያለ ነበር ሰው ለመጀመሪያ ጊዜ ገደለው። ከዛም አልፎ የተለያዩ ወንጀሎችን፣ ስርቆቶችን፣ ግድያዎችን ከፈጸመ በኋላ እንዳሁኑ ተች ስልክ ባይኖርም በተቃጠቀው ስልክ ትዊተር ላይ ያደረገውን ነገር ሰርቅ ያለው ያንን ሰውዬ ግንባሩን ብዬ ደፍቼዋለሁ እያለ ፖስት ያደርግ ነበር። በጣም ለማውራት አሰቃቂ የሆኑ ነገሮችንም እያደረገ እንደዚህ በጋንግ ላይፍ አድጎ ታስሮ ከተፈታ በኋላ ሊድ ደርክ የተሰኘው ጓደኛው የራፑን ዓለም እንዲቀላቀል ይነግረዋል። ካስተዋላችሁ የአሜሪካ የራፕ ኢንዱስትሪ ሞር ቫዮለንስ ላይ ያተኮረ ነው። ራፐሮች እንደ ቮን አይነት ህይወት ሲኖራቸው በደንብ ተደማጭነትን ያገኛሉ። ቮን ራፐር ለመሆን ባይፈልግም ራፐሮች የሚመኙትን ህይወት ስላሳለፈ ወደ ራፑ ዓለም ሲገባ ዘፈኖቹ በጣም መደመጥ ይጀምራሉ። በፊት ላይ ያሳለፋቸውን ነገሮች ራፐር ከሆነም በኋላ የሚያደርጋቸውን ግድያዎች፣ ስርቆቶች ሊሆኑ ይችላሉ። እንደ በፊቱ ትዊተር ላይ አልነበረ መፖሰት የጀመረው። በዘፈን መልክ አውጥቶ ክሬዚ ስቶሪ 1፣ ክሬዚ ስቶሪ 2፣ 3 እያለ በዘፈን መናዘዝ ይጀምራል። የገደላቸው ሰዎች ካሉ እንዴት እንደገደላቸው፣ በምን እንደገደላቸው፣ እንዴት አድርጎ እንደያዛቸው ሳይቀር በዘፈኑ በደንብ ግልጽ አድርጎ ይናገራል። እስኪ ያስቡት ፍርድ ቤት ሲቀርቡ ዘፈናችሁ እንደ ማስረጃ ሲቀርብ። የቮን ዘፈኖችም ፍርድ ቤት በቀረበ ቁጥር እንደ ማስረጃ ተደርገው ይወሰዱ ነበር። ነገር ግን ትክክለኛ ማስረጃም ሆነ ምስክር ስለማይገኝ ለትንሽ ጊዜ ታስሮ ቶሎ ይፈታ ነበር። ይህ ቪዲዮ እንደዚህ አይነት ላይፍን ፕሮሞት ለማድረግ ለማስተዋወቅ አስቤ አይደለም የሰሩት። ምክንያቱም ቮን በጣም ጎበዝ ራፐር ነበር። ራፕ የማድረግ ትልቅ ተስጦም ነበር። ነገር ግን እጁ ላይ ደም ነበረበት። ገና በ26 ዓመቱ ነበር ከክለብ እንደወጣ ጠብቆ የገደሉት። አሁን ያለንበት ጊዜ ለወጣቶች በጣም ከባድ ነው። እንደ ቮን አይነት ህይወት ውስጥ ደግሞ አንዴ ከገባችሁ ያኛው ላይፍ መልሶ ያሳድዳችኋል። አብዛኞቻችን የምንተማመንበት የሚጨበጥ ፊውቸር የለን። ስራ ማግኘትም በዛኑ ልክ ከባድ። እኔ ከተረዳሁት ነገር ስንነሳ ግን አሁን ላይ ሞር አዋጭ የሆኑ ስራዎች ቢኖሩ ኦንላይን የሚሰሩ ስራዎች ናቸው። ኦንላይን ቤታችሁ ቁጭ ብላችሁ የምትሰሩ ስራዎች በዚህ ሰዓት በጣም አዋጭ ናቸው። ከዛም ውስጥ አንዱ ቪዲዮ ኤዲቲንግ ነው። ትልቅ ላፕቶፕ አያስፈልጋችሁም ለመጀመር። ስልካችሁን ብቻ ተጠቅማችሁ 15 ቀን ባልሞላ ጊዜ ውስጥ መስራት የምትችሉበትን ፕሮግራም ቴሌግራም ላይ አዘጋጅቼላችኋለሁ። ካሊል ኤዲት ብላችሁ ቴሌግራም ላይ ሰርች በማድረግ ታገኙታላችሁ። ይመቻችሁ።